እንኳን ወደ ጤናማ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬ የምንወያየው ጫጩቶቹ ጤናማን ለማድረግ ትክክለኛውን የሙቀት መጠን እንዴት መጠበቅ እንደሚችሉና የጫጩቶቹን ባህሪ እንዴት መረዳት እንደሚችሉ ነው። ሙቀት መጠን ለእርባታ በጣም አስፈላጊ ከሆኑት ነገሮች አንዱ ነው። ጫጩቶቹ ጤናማ ሆነው እንዲቆዩና ጠንካራ ሆነው እንዲያድጉ ሙቀት ያስፈልጋቸዋል። በመጀመሪያው ሳምንት የሙቀት መጠን ሲለካ በጫጩት ከ32 እስከ 35 ዲግሪ ሴልሲየስ መሆን አለበት። ይህ በትክክል ለማድረግ የሚያስፈልጋቸው የሙቀት መጠን ነው። የሙቀት መጠኑን በመደበኛነት ለመለካት ቴርሞሜትር ይጠቀሙ። በሁለተኛው ሳምንት የሙቀት መጠኑ ከ28 እስከ 30 ዲግሪ ሴልሲየስ መሆን አለበት። በሶስተኛው ሳምንት ደግሞ የሙቀት መጠኑ 27 ዲግሪ ሴልሲየስ አካባቢ መሆን አለበት። ከ3 እስከ 4 ሳምንት ባለው ጊዜ ውስጥ ላባ ሙሉ በሙሉ ስለሚያወጡ በቤት ውስጥ ያለው የሙቀት መጠን ከ20 እስከ 25 ዲግሪ ሴልሲየስ ከሆነ ተጨማሪ ሙቀት አያስፈልጋቸው። ጫጩቶቹን ለማሞቅ የከሰል ምድጃ፣ የኤሌክትሪክ ማሞቂያ ወይም አምፖሎችን መጠቀም ይችላሉ። የከሰል ምድጃዎች ስትጠቀሙ ጫጩቶቹ በድንገት ዘለው ምድጃ ውስጥ እንዳይገቡ የምድጃውን የላይኛውን ክፍል መሸፈንን ያረጋግጡ። የኤሌክትሪክ ማሞቂያ ስትጠቀሙ የሙቀት ቅደም ተከተል ለመቆጣጠር ከፍታውን ያስተካክሉ። በአጠቃላይ የኤሌክትሪክ ማሞቂያዎች ከጉዝጓዝ ቢያንስ 40 ሴንቲሜትር ከፍ ማለት አለባቸው። የጫጩቶቹን ድምፅ ያዳምጡ። ዝቅተኛ ለስላሳ ድምፅ ከሰሙ ደስተኛና ምቹ ናቸው ማለት ነው። ነገር ግን ከፍተኛ ጩኸት የሚሰሙ ከሆነ ከፍተኛ ሙቀት፣ አለመመቸት፣ የረሃብ ወይም የመጠማት ስሜት እየተሰማቸው ሊሆን ይችላል። ጫጩቶቹ አነስተኛ ድምፅ የሚያሰሙ ወይም ምንም ድምፅ የማያሰሙ ከሆነ በጣም ቀዝቅዟቸው ወይም ደክሟቸው ሊሆን ይችላል። ባህሪያቸውን በቅርበት በመከታተል እንደ አስፈላጊነቱ ማስተካከያ ያድርጉ። ቀዘቀዛቸው ጫጩቶች በትናንሽ ቡድኖች ሆነው አንድ ላይ ይሰባሰባሉ። በጣም የሞቃቸው ጫጩቶች ደግሞ አፋቸውን ከፍተው መተንፈስ፣ ክንፋቸውን ዘርግተው በደረታቸው መተኛት ወይም ቀዝቀዝ ያሉ ቦታዎችን በመፈለግ ጉዝጓዙን ወደ ውስጥ ይቆፍራሉ። በጣም ሞቃታማ ከሆነ ንጹህ አየር እንዲገባ መስኮቶቹን ይክፈቱ። ጥሩ የአየር ዝውውር መኖሩን ያረጋግጡ። ነገር ግን ቀዝቃዛ አየር ወደ ጫጩቶቹ እንዳይነፍስ ያድርጉ። በጫጩቶቹ ድምፅና ባህሪ ላይ በመመስረት ሁልጊዜ ሙቀቱን ያስተካክሉ። የቅዝቃዜ ስሜት ተሰምቷቸውና ድምፅ ሳያሰሙ አንድ ላይ የሚሰባሰቡ ከሆነ ማሞቂያውን ዝቅ ማድረግ ወይም ተጨማሪ የተቀጣጠለ ከሰል መጨመር አሊያም ተጨማሪ ማሞቂያዎች መጨመር ሊያስፈልግ ይችላል። የሞቃቸው የሚመስሉ ከሆነ ማሞቂያውን ያንሱ ወይም የአየር ዝውውሩን ይጨምሩ። ትክክለኛውን የሙቀት መጠን በመጠበቅና ጫጩቶቹን በማዳመጥ በፍጥነት እንዲያድጉና ጤናማ እንዲሆኑ በማድረግ ጠንካራ ጫጩቶችን አሳድገው ለሽያጭ ማድረስ ይችላሉ።